የግንባታዎቻችንን ገጽታና ግድግዳዎችን ከመቆሸሽና መበላሸት የመጠበቅ ዘዴ 50 በመቶ የህንፃዎችና የተለያዩ ግንባታዎች ችግር የሚያጋጥመው በውሃና በእርጥበት ምክንያት ነው። እነዚህም ችግሮች የአየር ሁኔታው በመቀዝቀዝና በመሞቅ ሂደት ውስጥ ሲሆን፣ ጨዋማ ግግር በአርማታው ውጫዊ ክፍል ላይ የኦርጋኒክ እድገት ሲከሰት፣ የግንባታዎቻችሁን ውጫዊ ክፍል ከእነዚህ ችግሮች ለመጠበቅ ከሲካ መፍትሄ ይዘንላችሁ ቀርበናል። ሲካ ጋርድ 703W ሲካ ጋርድ 703W ውጫዊ አካልን ውሃ እንዲያንከባልል በማድረግ ግንባታው ከዝናብ የተጠበቀ እንዲሆን ያደርገዋል። የመስሪያ ቦታ ጥራት ማረጋገጥ የመስሪያ ቦታው ከአቧራ፣ ከቆሻሻ፣ ቅባታማ ከሆኑ ነገሮች፣ ከጨዋማ ግግርና የቆዩ የቀለም ሽፋኖች የጸዳ መሆን ይጠበቅበታል። ከ300 ማይክሮንስ በላይ የሆኑ ስንጥቆች ስራው ከመጀመሩ በፊት መጠገን ይኖርባቸዋል። የመስሪያ ቦታውን ከሚከተሉት በአንዱ መንገድ ማጽዳት። ቀላል እንፋሎት በመጠቀም ብላስት ክሊኒንግ፣ በውሃ ግፊት ወይም ሌላ ተመራጭ በሆነ ማጽጃ። አጠቃቀም ሁሌም ሲካ ጋርድ 703W ከታች ወደ ላይ ነው የሚቀባው። በትንሹ በሁለት ዙር ንብርብር መሰራት ይኖርበታል። ይህንንም ለመተግበር የሚከተሉትን ዕቃዎች መጠቀም ይቻላል። ትንሽ ግፊት ያለው መርጫ፣ ጠንካራ ብሩሽ፣ አጭር ፀጉር ያለው ሮለር በጠፍጣፋና ወጥ ቦታዎች ላይ። ቦታውን ከዝናብ በትንሹ ለ3 ሰዓታት ያክል መከላከል። የውሃ ወይንም ሶልቨንት ቤዝ ያላቸው ቀለሞች ከመቀባት በፊት በትንሹ ለ5 ሰዓታት መጠበቅ ያስፈልጋል።